ሰላም የዲጂታል ቴክኖ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? በዛሬው ዕለት ደግሞ አንድ በቅርቡ አገልግሎቱ ስለሚቋረጥ አፕሊኬሽን እና ምንም ማስተካከል እንዳለብን በሱ ዙሪያ አሳያችኋለሁ ማለት ነው። ሁላችንም ያው ሜሴጅ እንጠቀማለን፣ ሜሴጅ እንላላካለን፣ ኦቲፒ እንቀበላለን። የተለያዩ ሰዎች ጋር መልካም ሰላምታም እንዲሁም የምንግባባቸው የስራ ቢዝነስ የመሳሰሉት በአጠቃላይ የምናከናውኑት የምንጠቀምበት ነው፣ የምንልክበትም የምንቀበልበት ነው። ነገር ግን አሁን እሱ ሊታደስ በቅርቡ ወይ ደግሞ በፈረንጆቹ ጁን 6 2026 ጀምሮ አገልግሎት ያቆማል። ምናልባት ለማሳወቂያ ይሄ ሜሴጅ የምንለው ማለት ነው። ይሄ ከጁን 6 በኋላ የዚህ አገልግሎት ይቋረጣል። ከዛ በኋላ በዚህ ምናምን መረጃ እንቀበልም ማለት ነው። እና ወደ ምን ተቀይሯል እዚህ ጋር እና ምናልባት እኔ አውርጄዋለሁ። ይችኛዋለች ጎግል ሜሴጅ የምትለች ማለት ነው። እሷን ማውረድ ይጠበቅብናል። ይሄ ነው ጎግል ሜሴጅ ይላል። ከሌላችሁ ወይም ደግሞ ዳውንሎድ ካላረጋችሁት ፕላይ ስቶር ላይ በመግባት ፕላይ ስቶር ላይ ገብታችሁ ጎግል ሜሴጅ ብላችሁ ዳውንሎድ ማድረግ ይጠበቅባችኋል ማለት ነው። እዚህ ሰርች ማድረጊያው ላይ ሜሴጅ ብላችሁ ጽፉ ሊያመጣላችሁ ይችላል። ከዛ ዳውንሎድ ማድረግ ነው ሜሴጅ ጎግል ሜሴጅ ብለን መጻፍ ጎግል ሜሴጅ ብላችሁ ትጽፉታላችሁ። አጋጣሚ እኔ ጋር ዳውንሎድ ስለሆነ ኦፕን ነው የማደርገው ማለት ነው። እናንተ ደግሞ በዚህ መልኩ አፕዴት ማድረግ ካለባችሁ አፕዴት ከነበራችሁ ደግሞ ቀጥታ ትገቡና እዚህ ላይ ገብተን የምናስተካከላችሁ ነገሮች አሉ። እዚህ ላይ ስገቡ ያው የእንትናችሁን ይጠይቃችኋል። የጎግል አካውንታችሁን ቬሪፋይ ማድረግ ስለሚጠብቅ የጎግል አካውንታችን 2-3 ሊኖራችሁ ይችላል። አንደኛውን መርጣችሁ በዛ ቬሪፋይ ለማድረግ አንዱን ጎግል አካውንቶች ትነካላችሁ። እኔም ከላይ ፕሮፋይል የሚታይ የጎግል አካውንቴ ነው ማለት ነው። ከዛ ቱ ዩዝ ሜሴጅ ሜክ ኢት ዩር ዲፎልት ኤስኤምኤስ አፕ ይላል። ስለዚህ ይሄኛው ከዚህ በኋላ የኔ ሜሴጅ የሚመጣው በዚህኛው አካውንቴ ነው ማለት። ስለዚህ ሴት ዲፎልት ኤስኤምኤስ እለዋለሁ ማለት ነው። ቅድም ላይ ማለት እንደሞከር ነው የድሮ ሜሴጃችን ይሄ 3 ነጠብጣብ አለበት። ከላይ የምታዩት ደግሞ ጎግል ሜሴጅ ነው። ያኛው ደግሞ ሳምሰንግ ሜሴጅ ይባላል። እዚህ ጋር ስልካችን ላይ ቅድም እንዳሳያችሁ ማለት ነው ይሄኛው ማለት ነው። ስለዚህ ይሄኛው ያቆማል አገልግሎት ስለሚያቆይ። ስለዚህ ዲፎልቴን ሜት አደርገዋለሁ ማለት ነው። እዚህ ጋር እያማረጠኝ ስላለ የመጀመሪያውን ቦክስ ስለዚህ እዚህ ጋር ሴት ሜሴጅ አዝ ዩር ዲፎልት ኤስኤምኤስ አፕ እያለን ስለሆነ የመጀመሪያውን ቦክስ እነካለሁ ማለት ነው። አሁን ምን አደረኩት? ከዚህ በኋላ ዚስ አፕ ዊል ቢ አሎውድ ቱ ሴንድ ዩ ኖቲፊኬሽን፣ ምክንያቱም ኖቲፊኬሽን ላክና ኦቲፒ ላክና ኤንድ ዊል ቢ ጊቨን አክሰስ ቱ ዩር ካሜራ፣ እንዲሁም በካሜራም ኮንታክቶቻችንን፣ ፋይል፣ ማይክሮፎን፣ ፎን በአጠቃላይ እነዚህ በሜሴጅ ልናገኘናቸው ብሎ አፕዴት በሆነ ሌሎችን ፊቸሮችን ወይም ደግሞ ሌሎች አገልግሎቶችን ጨምሮ ይሄኛው ጎግል ሜሴጅ ደግሞ በተሻለ መልክ መጥቷል ማለት ነው። ስለዚህ ይሄኛውን አዎ እንለዋለን። ከዛ ሴት አዝ ዲፎልት እንለዋለን ማለት ነው። አያችሁት? አሁን እንዳለ ማለት ነው። በፊት በዛ ሲመጣ የነበረው በኖርማል ሜሴጅ የነበረው ወደዚህ አገልግሎት መጥቷል ማለት ነው። ስለዚህ አሁን ይሄኛው ከጁን በኋላ ይሄኛው ሜሴጅ ይሄኛው እዚህ ጋር ያለው አሎ ሜሴጅ ቱ አክሰስ ዩር ፎን ኤንድ ኮል ሎግ ይላል። ስለዚህ ይሄኛው ከዚህ በኋላ ግን ያው በዛኛው ነው አጠቃላይ ወደ ምን ሄዷል ማለት ነው። ወደ ጎግል ሜሴጅ ቅድም ጎግል ሜሴጅን ምን አድርገናል? ሴት አዝ ዲፎልት አድርገናል። ስለዚህ ጎግል ሜሴጅ ኢዝ ናው ዩር ዲፎልት ሜሴጅ አፕ ይላል። ስለዚህ እንዳለ አገልግሎታችን ወደ ምን ሆኗል ማለት ነው? ወደ ጎግል ሜሴጅ ሆኗል ማለት ነው። ስለዚህ እዚህ ጋር ምንድነው ኮንቲኒዩስ ሳምሰንግ ሜሴጅ የምንለው ይሄኛው ቀጥታ ከጁን 30 ወይ ደግሞ ሰኔ በፈረንጆቹ ማለት ነው ሰኔ 6 2026 ጀምሮ ያቆማል ማለት ነው። ስለዚህ ኦፕን ጎግል ሜሴጅ ስናደርግ እንዳለ ይሄ የነበረን ወይም ደግሞ ዳታዎች አጠቃላይ ወዴት ሄዷል ማለት ነው? ወደዛ ሄዷል። ስለዚህ ሁላችሁም ካሁኑ ጀምራችሁ እነዚህ ነገሮች በማስተካከል ውስጥ ያሉ ዳታዎችን ውስጥ ያሉ መረጃዎችን
ወደዛ ትራንስፈር ማድረግ ይጠበቅባቸዋል ማለት ነው። ይሄኛው እንግዲህ ሌሎች አገልግሎቶች አሉ። ምክንያቱም ከዚህ በፊት የነበረው ብዙ ፊቸሮች አብዴት አድርገው ኤአይም አሉት። ለምሳሌ የምንጽፋቸውን ነገሮች በኤአይ የታገዘ ነው። በአጠቃላይ ይሄ ስፓም የመሳሰሉትን ነገር ለምሳሌ ኢሜል ስንጻጻፍ አንዳንድ የምንጽፋቸውን ነገሮች ይሄ ኮሬክት ማድረግ እንዲሁም ደግሞ ወደ ስልካችን የሚላክ ምክንያት በሜሴጅ በጣም ብዙ ስፓም ይላክልናል። ምክንያቱም እነዚህ ፌክ የሆኑ የሚያጭበረብሩ ዝም ብለው እኛን አታክ ለማድረግ ብዙ ሜሴጅ ይላክሉናል። ከዚህ በኋላ ግን ይሄኛው ሳምሰንግ ማለት ጎግል ሜሴጅ ግን ምን ያደርጋል? እነዛን ነገሮች ዲቴክት እያደረገ ወደ ኢሜይላችን ይልክልናል። ስፓም መሆናቸውን ወይም ደግሞ ትክክለኛ አለመሆናቸውን እያጣራ እኛን ከእንደዚህ አይነት ነገሮች እንድንጠበቅ ቅድሚያ ጥንቃቄ እንድናርግ እና ማስተካከል ያለብን ነገሮች እንድናስተካክል ይረዳናል። ስለዚህ የሁለቱ ልዩነት እንዲገባቸው አንደኛ የድሮ ወይም ደግሞ የመጀመሪያው ስልካችን ላይ የነበረው ሳምሰንግ ትባላለች። ሳምሰንግ ሜሴጅ እናት አለ። ሜሴጅ እናት 3 ነጠብጣብ አለባት። ሁለተኛው ደግሞ ይሄኛው አዲሱ እንድንጠቀመው የተፈለገው ወይም ደግሞ ኢንስቶል አድርገን እንድንጠቀመው ሜሴጅ ትላለች። ወይም ደግሞ ጽሁፉን ስናየው ግን ገብተን ስናየው ግን ይላል ጎግል ሜሴጅ ይላል። ስለዚህ ምናልባት ይሄን ነገር በደንብ ቼክ አድርጉ መጀመሪያ። ይሄኛው የአሮጌው መጀመሪያ ስንጠቀም የነበረው እስከዛሬ ስልካችን ላይ የነበረው በተለምዶ ሳምሰንግ ሜሴጅ ወይም ሜሴጅ ደግሞ መለያው ደግሞ 3 ነጠብጣብ አለው። ይሄኛው ደግሞ ምንም ነጠብጣብ የለውም፣ ሜሴጅ ይላል። ስንገባ ግን ምን ይላል? ጉግል ሜሴጅ ይላል። ስለዚህ ይህን ነገር በማስተካከል ከዛሬ ጀምሮ ምክንያቱም 1 ወር ምናምን ነው አይደለም፣ ግንቦት አለ። ዛሬ በፈረንጆቹ ስንት ነው? ኤፕሪል ቲዮኒ ነው 30 1 ወር ከ10 ቀን ነው የቀረ። ስለዚህ የምንፈልጋቸው ዳታ እኛ ጋር እንዲቀመጡ የምንፈልጋቸውን ነገሮች ከአሁኑ በማስተካከል ዳታችን በአጠቃላይ የምንፈልጋቸው ነገሮች እንዳናጣቸው ከአሁኑ በማስተካከል ከወዲሁ እንድንዘጋጅ። ምናልባት ይህን ስታስተካክሉ ያስቸግራችሁ ነገር ካለ ሜሴጅ ኮሜንት ላይ ያስቀምጡልኝ፣ የእናንተን ጥያቄ መልሳለሁ። ሌላም ደግሞ ከዚህ ጋር ተያያዥነት ያላቸው ነገሮች ስላሉት ጥቅሞች፣ ስላጠቃቅሙ የመሳሰሉት ደግሞ ሌሎች ቪዲዮዎች እሰራላችኋለሁ ማለት ነው። እንዲሁም ደግሞ ከበፊቱ ቪዲዮዎች ላይ በአጠቃላይ ያያችሁትን ቢስተካከል ቢጨመር የምትሉትን ነገር በኮሜንት እንድታስቀምጡልኝ ይፈልጋለሁ። የዛሬውን ቪዲዮ በአጠቃላይ ብዙ ነገር እንደምታገኙ ተስፋ አደርጋለሁ። አስተያየቶች፣ ጥያቄዎች ወደፊት ከእናንተ ማለት ነው እንድሰራላችሁ የምትፈልጉ ቪዲዮዎች ካላችሁ ዩቲዩበሮች ልትሆን ትችላላችሁ፣ አዲሶች ልትሆን ትችላላችሁ። አጠቃላይ ስለዚህ ጥያቄ ካላችሁ ስለ አድሰንስ ሌሎች እንደዚህ ወቻወር ሞልታችሁ በአጠቃላይ በዙሪያ ጥያቄ ካላችሁ ላግዛችሁ ፈቃደኛ ነኝ። ዝም እንዳትሉኝ። ለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።